ሰላም ውድ ቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ በምርጥ ቪዲዮ መጥቼላችኋለሁ። ከዚህ በኋላ የምለቃቸው ቪዲዮዎች በተከታታይ ወይ ደግሞ በፕሌሊስት አድርጌ ዩቲዩብ ቻናላችሁን እንዴት ማሳደግ እንደምትችሉ፣ አዲስ ቻናል ከፍታችሁ እንዴት በአንድ ወርና በሁለት ወር ውስጥ እንዴት ማሳደግ እንደምትችሉ። ምክንያቱም ዩቲዩብ አሁን አዲስ ያመጣቸው ህጎች አሉ። አዳዲስ ዩቲዩብ ቻናሎች በጣም ብሎ አፕ እያደረጉ ነው። ስለዚህ ይህንን ነገር ዩቲዩብ ቻናል ያልከፈታችሁ ሰዎች መጠቀም አለባችሁ። አቅም ኖሯችሁ የሚዲያ ሰው ነኝ የምትሉ ትክክለኛው ቦታ ፕሮፌሽናል ፕላትፎርም የሚባለው ዩቲዩብ ቻናል ነው ወይ ደግሞ ዩቲዩብ ነው። ስለዚህ በዩቲዩብ ስኬታማ መሆን የምትፈልጉ ሰዎች ይሄን ቻናል ተከታተሉ። ካከፋፈት ጀምሮ ኮንቴንት እስከ መፍጠር ድረስ ያለውን ስቴፕ በተለያዩ ቪዲዮዎች በፓርት በፓርት አድርጌ በፕሌሊስት አድርጌ አስቀምጥላችኋለሁ። ዛሬ የመጀመሪያው ቪዲዮ ቻናል ካከፋፈቱ ጀምሮ አብረን እናያለን። እኔ በአንድ ወር ከ20 ቀን ውስጥ ሞኔታይዝ ያደረኩት አንድ ዩቲዩብ ቻናል አለ በኤአይ ማለት ነው። ከዚህ አሁን የሰራሁበት ካለው ቻናል ውጪ ማለት ነው። ስለዚህ ያንን መንገድ የተከተልኩበትን መንገድ እያንዳንዱ ምንም ሳልደብቅ አሳያቸዋለሁ ከነ ምክንያቱ ከነ ማብራሪያው ማለት ነው። ስለዚህ ምንም ጊዜ ሳናጠፋ አሁን ዩቲዩብ ቻናል እንዴት መክፈት እንደምንችል እኔ እዚች ጋር ፕሮፋይል አለች አይደለ? እሷን እንጫናታለን። እሷን ከተጫንን በኋላ ሴቲንግ ምትላለች፣ እዚህ ጋር ቀጥታ ሴቲንግ ምትላለች፣ እሷን እንጫናታለን። ከተጫንን በኋላ የሚመጡልን ዝርዝሮች አሉ። እዚች ጋር አይታችሁ ከሆነ ከእናንተ ዩቲዩብ ፕሮፋይል ቀጥሎ ወይ ደግሞ በኢሜይላችሁ እያንዳንዳችሁ በአንድ ኢሜይል እስከ 10 ዩቲዩብ ቻናሎችን መክፈት ይቻላል። ግን በተለያየ ስልክ ቁጥር ነው ቬሪፋይ የምታደርጉት። ምናልባት አንድ ስልክ ቁጥር እስከ 4 ምናምን ሊቻል ይችላል። እኔ ከ4 እስከ 5 ቬሪፋይ ስላደረኩ ማለት ነው። አድ ኦር ማኔጅ ዮር ቻናል ምትላለች እዚህ ጋር እሷን እንጫናታለን። እሷን ከተጫንን በኋላ እንዲህ አይነት ዊንዶው ይከፍትልናል ማለት ነው። እንዲህ አይነት ዊንዶው ሲከፍትልን ምንድነው የምናደርገው? ክሬት ቻናል ነው የምንለው ማለት ነው። ማኔጅ ማድረግ የምንፈልግ ከሆነ በዚህ ኢሜይል የተከፈቱ ቻናሎች አሉ። እነሱን ማኔጅ ማድረግ የምንፈልጋቸውን እነሱን ተጭነን ማኔጅ እናደርጋለን። በእናንተ ስም የተከፈቱ ዩቲዩብ ቻናሎችን ነው የሚዘርዝርላችሁ። አዲስ ቻናል መክፈት ከፈለጋችሁ ደግሞ አዲስ ቻናል ክሬት ኒው ቻናል የምትለዋን ትጫናላችሁ ማለት ነው። በዚህ መልኩ ያመጣላችኋል። ከዛ በኋላ ስም ነው የምትመርጡት ማለት ነው። ለቻናላችሁ ስም ነው የምትመርጡት። ለቻናላችሁ ስም መፍጠር ከፈለጋችሁ ደግሞ ምንድን ነው የምታደርጉት? መጀመሪያ መስራት የምትፈልጉትን ኮንቴንት አይነት ለይታችሁ ማወቅ ነው። ለምሳሌ እኛውን በታሪክ ዙሪያ ወይ ደግሞ ለምሳሌ ነው እናንተ በዜና ሊሆን ይችላል፣ በመዝናኛ ሊሆን ይችላል፣ የሙዚቃ ሊሆን ይችላል፣ ከቨሮችን ድምፅ ጎበዝ ልትሆኑ ይችላላችሁ፣ በግጥም ሊሆን ይችላል። ብቻ በምትፈልጉት ኮንቴንት ስማችሁን እዚህ ጋር ትጽፍለታላችሁ ማለት ነው። ጄሚናይ ይባላል። እዚህ ጋርም ቻት ጂፒቲን አስቀምጬላችኋለሁ። ግን ጄሚናይ የመረጥኩላችሁ ለምን እንደሆነ ታውቃላችሁ? ፐርፌክት አማርኛ ልክ ፍሉዌንት አማርኛ ከእናንተ ጋር በደንብ መግባባት ይችላል። የምትፈልጉትን ነገር በአማርኛ ስጽፉለት በደንብ መረዳት ይችላል። የሚመልስላችሁ መልስ በትክክል በአማርኛ ነው። አዲስ ያመጣቸው ፊውቸሮች አሉ። ስለ ጄሚናይ በደንብ ማብራሪያ የምትፈልጉ ከሆነ በሚቀጥለው ቪዲዮ በጄሚናይ ደግሞ ሌላ ኮንቴንት እንሰራለን ማለት ነው። እዚህ ጋር ክሬት ኢሜጅ ያለ ሙዚቃ መክፈት ትችላላችሁ። ራይት ኤኒቲንግ ለርን ማድረግ ትችላላችሁ። በስልካችሁ ደግሞ ይህንን አፕሊኬሽን ወይ ጄሚናይን ከጫናችሁ በድምፅ ልክ ኮንቨርሴሽን እየሳሳቃችሁ ልክ እንደ ጓደኛችሁ ማውራት ትችላላችሁ ማለት ነው። ወደ ጉዳያችን ስንገባ አሁን እኛ መክፈት የምንፈልገው ቻናል ምን አይነት ነው? ምክንያቱም ቆንጆ የሆነ ከዚህ በፊት ዩቲዩብ ቻናል ያልተከፈተበት ስም፣ ቆንጆ ስም፣ ዩቲዩብ የሚወደውን አይነት ስም እንትን ይላችኋል። ምክንያቱም አሁን እኔ በአንድ ወር ከ20 ቀን ውስጥ በአጭር ጊዜ ውስጥ ዩቲዩብ ቻናል ላይ ሞኔታይዝ መሆኑን ማድረግ ከፈለጋችሁ ዩቲዩብ የሚፈልገውን ነገር በሙሉ ማድረግ አለባችሁ። ይሄኛውን ጄሚናይ የመረጥኩላችሁ ደግሞ ይሄ ጄሚናይ የተሰኘው ኤአይ አሁን ዩቲዩብ ፕላትፎርሙ ራሱ ድርጅቱ ራሱ እንዲቆጣጠር የፈቀደለት ወይ ደግሞ ዩቲዩብ ቻናሎቻችንን የሚገመገመው ቫይራል እንዲወጣ የሚያደርገው አልጎሪዝሙን የሚቆጣጠረው ጄሚናይ ነው። ስለዚህ ጄሚናይ ምን አይነት ነገር ዩቲዩብ እንደሚፈልግ ስለሚያውቅ እዚህኛው ላይ ስማችሁን ብታወጡ ሌሎች ነገሮቻችሁን ብታወጡ ዩቲዩብ የሚፈልገውን ነገር ስለሆነ የእናንተም ቻናል በዛው መልኩ ያድጋል ማለት። ስለዚህ ጄሚናይን የመረጥኩላችሁ ለዛ ነው። አሁን እኛ ታሪክ ነው የምንፈልገው፣ እውነተኛ ታሪኮችን፣ የወንጀል ታሪኮችን ሊሆን ይችላል እንደ ምሳሌ ማለት ነው። ስለዚህ በአማርኛ ልጻፍለትና እሺ አዲስ ዩቲዩብ ቻናል ልከፍት ነው። በእውነተኛና ሳቢ በሆኑ ታሪኮች ላይ የሚያጠነጥን ስም በማውጣት አግዘኝ ብዬ ጽፌለታለሁ። በአማርኛ ነው የጻፍኩለት። ምንም ሳትጨናነቁ በእንግሊዝኛም በአማርኛ መጻፍ ትችላላችሁ። ስለዚህ ልክፈታት። አሁን ልኬለታለሁ።
አዲስ የዩቲዩብ ቻናል ምናምን ምናምን አለኝ። ስለዚህ አሁን በታሪካችሁ ላይ የሚያጠነጥን ቆንጆ ስም ይሰጣችኋል ማለት ነው። የወደዳችሁ እናንተ መርጣችሁ መጠቀም ትችላላችሁ ማለት ነው። ለምሳሌ አንደኛ ብሎ በሚስጥርና ጥልቅ በሆኑ ታሪኮች ላይ የሚያተኩሩ ከሆነ እነዚህን ስሙን ተጠቀሙ። በሰውኛ እና ልብ የሚነኩ ታሪኮች ላይ የሚያተኩር ከሆነ ደግሞ እነዚህን ተጠቀሙ። ለየት ያሉ እና ብራንድ ሊሆኑ የሚችሉ ታሪኮች ደግሞ ወይ ደግሞ ለየት ያለ ሊሆን የሚችል ስም ከፈለጋችሁ ደግሞ አጠር ያለ እና በቀላሉ በሰው አእምሮ ውስጥ የሚቀሩ ስሞችን ከፈለክ ደግሞ እነዚህን ተጠቀም ብሎ በሶስት ዙሪያ በሶስት እንትን ከፋፍሎ ሰጥቶኛል። ስለዚህ ካሉን ስሞች መካከል እያነበብን ስሞቹን እንምረጥ። የታሪክ መስኮት የሚል አለ፣ ከግድግዳው ጀርባ የሚል አለ፣ ጥቁር መዝገብ የሚል አለ፣ እውነታው የሚል አለ። ወደ ሁለተኛው ስንሄድ ያው ታሪኮች፣ የልብ ሞት፣ የልብ ምት፣ የህይወት ገጾች፣ ሰውና ታሪኩ። እስቲ እችኛዋን እንምረጣት። እንዲህ ሰውና ታሪኩ የምትለዋን እንምረጣትና ኮፒ አድርገን እንወሰድና ከዛ ዩቲዩብ ቻናላችንን አዲስ ልንከፍት ያለነው ቦታ ላይ ስማችንን እንምረጥ። ከዛ በኋላ ራሱ ዩዘር ኔም ይፈጥርልናል፣ ራይት አድርጎልናል። ክሬት ቻናል እንለዋለን ማለት ነው። አሁን ቻናል ከፍተናል። ስለዚህ ከዚህ በኋላ ቻናላችንን ማስተካከል ነው፣ ሴቲንጉን ማስተካከል ነው። ሴቲንጉንም ስናስተካከል እዚህ ጋር ልብ ብላችሁ እንድትሰሙ የሚፈልገው ሴቲንግ ስናስተካከል ኮሚኒኬት የምናደርገው ከዩቲዩብ ቻናል ከአልጎሪዝሙ ወይ ደግሞ ከድርጅቱ ጋር ነው እንጂ ከተመልካቾቻችን ጋር አይደለም። እኛ ተመልካች እያገኘን አይደለም። ተመልካች እንድናገኝ ዩቲዩብን ኮሚኒኬት እናደርጋለን በትክክል ቻናላችን ምን እንደሆነ። ብዙ ጊዜ ስሳሳቱ ማየው ወይ ደግሞ ሌሎች ዩቲዩብ ቻናል ከፈቱ፣ እኔም ዩቲዩብ ቻናል ስከፍት ያየዋቸው እንትኖች አሉ ቻናሎች አሉና ቪዲዮዎች እንደዚህ አድርጋችሁ ክፈቱ ምናምን የተሳሳትኩባቸውና ባውቃቸው ጥሩ የሆኑ እነሱን ስነግራችሁ ምንድነው እዚህ ጋር ከስተማይዝ እናድርገውና ከስተማይዝ ቻናል ቀጥታ ወደ ስቱዲዮ እንገባና ምኑ ጋር ማስተካከል እንዳለብን እናየዋለን። አሁን እዚህ ጋር አፕሎድ ባነር አለ፣ ፕሮፋይል ፒክቸር አለ። እሱ የምንሰራው እዚህ ካንቫ ላይ ነው። ካንቫ በጣም ቆንጆ ፕላትፎርም ነው። እሱ ላይ ነው የምንሰራው። ስለዚህ እንዴት እንደምናደርግ ላሳያችሁ። አሁን ለምሳሌ ከስተማይዜሽን ውስጥ እንግባ። እዚህ ጋር ከስተማይዜሽን ውስጥ ከገባን በኋላ ቻናል ዲስክሪፕሽን ወይ ደግሞ ዲስክሪፕሽናችንን እዚህ ጋር ነው የምናስቀምጠው። ዲስክሪፕሽን ስናስቀምጥ፣ ታግ ስናስቀምጥ፣ ኪወርድ ስናስቀምጥ ብዙ ጊዜ ያየዋቸው የዩቲዩብ ቻናሎች እንድናደርግ የሚመክሩን በጣም የተለያየ ነገር ነው እንድናደርግ የሚመክሩን። ከነዛ ውስጥ ምን ምን እንዳለ ልንገራችሁ። ለምሳሌ የታዋቂ ሰዎችን የሰይፉን ሊሆን ይችላል፣ የዶንኪ ቲዩብ ሊሆን ይችላል፣ ወይ ደግሞ የኢቢኤስ ወይ ደግሞ የኢቲቪ ምናምን የእነሱን ታግ በቪዲአይኪው አማካኝነት ወስደን የራሳችን ቻናል ላይ እንድናደርገው ይመክሩናል። ከዛ በኋላ እነዛ ታዋቂ ቻናሎች የሚያገኙትን ቪው ምናምን የእኛንም ሰጀስት ያደርገዋል ብሎ ያስባሉ። ግን እንደዛ አይደለም። እኛ ምንሰራው ስለ ታሪክ ነው። ስለ ታሪክ ከሆነ ደግሞ ስለ ታሪክ ነው የምንሰራውና አንተ ተመልካቾቹ የት እንዳሉ ታውቃቸዋለህ። የታሪክ የምትፈልጉ ሰዎች ይሄን አድርጉ ይሄንን ቻናል ብታዩ ጥሩ ነው ብለህ ሰጀስት የምታደርጓቸው ሰዎች ጋር ውሰድልኝ ቪዲዮን እያላችሁት ነው፣ ኮሚኒኬት እያደረጋችሁት ነው። ስለዚህ ኮሚኒኬት የምታደርጉት በምንድን ነው? በዲስክሪፕሽን በታግና በኪቦርድ ነው። ለምሳሌ እሱን ለማድረግ ምንድን ነው የምታደርጉት? ወደ ጄሚናይ እገባለሁ ማለት ነው። ጄሚናይ ጋር ገባና አሁን ርዕስ ሰጥተኸኛል። ከዚህ በኋላ ግን እንትኖ ይሰጠኝ እለዋለሁ። ዲስክሪፕሽን ታግና ቻናል ኪቦርድ ማለት ነው። እነዚህ ቻናሎች እነዚህ ነገሮች ከዩቲዩብ ጋር ኮሚኒኬት ለማድረግ ይጠቅማል። አሁን እንደምታዩት ለቻናሊ ዲስክሪፕሽን ታግ ቻናል ኪወርድ እና ቻናል ዲፎልት ዲስክሪፕሽን ሰጠኝ ብየዋለሁ። ከዛ በኋላ ምን እንደሚዘረዝርልኝ እዩት። አሁን የቻናል መግለጫ አሁን ምን እንደሆነ ነግሬዋለሁ። እዚህ ጋር መጀመሪያ ላይ ስማውጣልኝ ስለው የቻናሌ ይዘት ምን እንደሆነ ነግሬዋለሁ። ታሪክ ላይ የሚያተኩር ነው። ስለዚህ በዛ መሰረት ነው ዲስክሪፕሽኖችን የሚሰጠኝ ማለት ነው። አሁን እነዚህ ታጎቹ ናቸው፣ ኪቦርዶቹ ናቸው። ቻናል ዲስክሪፕሽንም በዛ መልኩ ሰጥቶኛል ማለት ነው። አሁን እኛም እንደምናደርገው ይህንን ወስደን ከፈለግን ቻትጂፒቲ ላይ በደንብ አርቅቆ እንዲጽፍልን ማድረግ እንችላለን። አሁን ቻናል መግለጫ ቻናል ዲስክሪፕሽን የክፍል ተመልካቾች ቻናልን ስለምን እንደሆነ የሚረዱበት ዋና ቦታ ነው ብሎኛል ራሱ ማለት ነው። ምክንያቱም ዩቲዩብን ባህሪ ስለሚያውቀው እኮ ማለት ነው። እንኳን ወደ ዳሽ ቻናል መጣችሁ ብሎ የኛን ዩቲዩብ ቻናል
ስም እዚህ ጋር እንድናስገባ እድሉን ሰጥቶናል። አሁን ደግሞ ወደ ቻትጂፒቲ ዞሬ በእንግሊዝኛ በደንብ እንዲሰጠኝ ማለት ነው። በአማርኛም በእንግሊዝኛም እንዲሆንልኝ እንግሊዝኛውን በደንብ ቆንጆ አድርጎ ስለሚጽፍ ቻትጂፒቲ ወደዛ ሄጃለሁ። ምክንያቱም የመጀመሪያው ኤአይ ስለሆነ ቻትጂፒቲ በደንብ ቆንጆ ኦርጋናይዝድ የሆነ ኤአይ ነው። ስለዚህ እሱ ጋር ሄጄ አይ ክሬትድ ዩቲዩብ ቻናል አባውት ትሩ ስቶሪስ ኤንድ ቢዩቲፉል ስቶሪ ቴሊንግ ሶ አይ ኒድ ዲስክሪፕሽን ታግ ቻናል ኪወርድ ኤንድ ቻናል ዲፎልት ዲስክሪፕሽን ብየዋለሁ። አሁን በደንብ ቆንጆ አድርጎ ይሰጠኛል ማለት ነው። እነዚህ ነገሮች ያው ግሬት ቾይስ ብሎኛል። ከዛ በኋላ ዲስክሪፕሽኖችን እየጻፈልኝ ነው፣ ታጎችን እየጻፈልኝ ነው። አሁን ዲስክሪፕሽናችንን እንወስዳለን። ዲስክሪፕሽናችንን እስከሚፈቀደልን ቦታ ድረስ እንወስዳለን። እችኛዋን ኮፒ አድርገን እንመጣና ዲስክሪፕሽናችን ላይ ፔስት እናደርገዋለን። ቆንጆ አድርጎ ዲስክሪፕሽናችንን ሰጥቶናል ማለት ነው። ከዛ በኋላ ምንድነው የምናደርገው? ኪቦርዶችን ምናምን ሌላ ሴቲንግ ውስጥ ገብተን ከማስተካከላችን በፊት እዚቹ ጋር ያለችዋን ነገር እንጨርሳት። ምክንያቱም ታጎችን ምናምን የምናስተካክለው እዚህ ሴቲንግ ውስጥ ገብተን ነው። ሴቲንግ ውስጥ ለማስተካከል ደግሞ እችኛዋን ፐብሊሽ ብለን ነው ወደዚህኛው የምንሄደው። ስለዚህ እችኛዋን ጨርሰን ወደ ሴቲንግ እንገባ። አሁን ያለነው የቱ ጋር ነው? ከስተማይዜሽን የምትለዋ ቦታ ላይ ነው። ወደ ሴቲንግ ለመግባት ቀድመን እነዚህን ነገሮች እናስተካክል። ቀድመን ለማስተካከል ምንድነው የምናደርገው? እዚህ ጋር ሄደን ለቻናላችን ሎጎ እንፈጥራለን ማለት ነው። ያንን ለማድረግ ሎጎ መፍጠር የምትችሉ ከሆነ ሎጎ ትፈጥራላችሁ። የማይሆን ከሆነ ደግሞ ኤአይ ምን ይሰራላችሁ ማለት ትችላላችሁ። ለምሳሌ የሎጎ እንትን እንዲሰጠኝ ሎጎ ብዬ እጽፋለሁ እዚህ ጋር። ከዛ በላይ የሎጎ ዲዛይን ወይ ደግሞ አማራጮችን ይሰጠኛል ማለት ነው። ከዛ እነሱን አስተካክዬ ወደምፈልገው ቦታ ወስደዋለሁ። ለምሳሌ የሎጎ እችኛዋን ልምረጥና እችኛዋን ካስተማይዝ ላድርጋት። ሎጎ መፍጠር ትችላለች፣ ሙዚቃ መፍጠር ትችላለች። ስለዚህ አሁን ሎጎ ፈልጋለሁ ብዬ ጽፍለታለሁ። እሺ በአማርኛ አሁን ደግሞ ሎጎ እፈልጋለሁ በአማርኛ ነው ጽፈለት። ሎጎ እፈልጋለሁ ብዬ ሰጠሁት። ከዛ ራሱ ከኢሜጅን የፈለኩት ራሱ እዚህ ጋር ጄኔሬት እያደረገልኝ ነው፣ በዛኛው እኔ በሰጠሁት መሰረት ማለት ነው። ምንም ድጋሚ መጻፍ አያስፈልገኝም። የኔ ታሪክ ነው የምሰራው ምናምናም ብዬ መቀባጠር አያስፈልገኝም። ራሱ ያውቀዋል ምን እንደምፈልግ። ዳውንሎድ እናርጋትና ካንቫ ላይ ወስደን እንጠቀመዋለን ማለት ነው። አሁን ካንቫ ላይ እንገባለን። ከዛ በኋላ እችኛዋን አፕሎድ የምትለዋን እንጠቀማለን። አፕሎድ ካልን በኋላ እዚችኛዋ ሎጎ የሰራንበትን ቦታ መተን ፔስት እናደርገዋለን። ከዛ በኋላ መጣና እዚህ ጋር ወስዳታለሁ። እዚህ ጋር ከወሰርኳት በኋላ እነዚህን ስለማልፈልጋቸው ላጥፋቸውና ሙሉን በዚህ ሸፍነዋለሁ ማለት ነው። እዚህ ጋር መጣዋለሁ። ከዛ በኋላ እንዲህ ከሸፈንኩት በኋላ ሎጎዬን በዚህ መልኩ ሰራሁት። ከዛ በኋላ ምሩ ማድረገው ይህንን ጽሁፍ አልፈልገውም፣ የራሴን ጽሁፍ ነው ማድረግ ፈልገው። ይሄኛውን ስላላጠፋልኝ ምናልባት ቀላል ነው። ኤሌመንት ውስጥ እገባለሁ። ከዛ በኋላ እንትን እፈልጋለሁ ስኩዌር ምትል። አሁን እዚህ ጋር ስኩዌር ለውና በዚህ መልኩ ሸፍነዋለሁ። አሁን ራሱ ከለሩን አጀስት አድርጎልኛል። ምናልባት ከለሩን አጀስት ካላደረገላችሁ በራሱ ምር ብታደርጉት እችኛዋ ከለር ምትላለች እና የሎጎአችንን ከለር እዚህ ጋር ደርድሩልናል። እኛ መሸፈን የምንፈልገው ከለር የትኛውን ነው? እችኛዋ ሰማያዋን ነው። ስለዚህ እንዲህ ስናደርገው ምንም የተጻፈበት አይመስልም ማለት ነው። ቴክስት እናመጣና ደግሞ መተን እዚህ ጋር ቴክስት የምንፈልገውን ቴክስት እዚህ ጋር እናስቀምጣለን። የቻናላችን ስም ምንድነው? እዚህ ጋር የቻናላችን ስም ሰውና ታሪኩ የምትለዋ ናት። እሷን እንመጣና እዚህ ጋር ኮፒ እናደርጋታለን። ኮፒ ካደረግን በኋላ ወስደን ካንቫ ላይ ፔስት እናደርገዋለን። ሰውና ታሪኩ። በዚህ መልኩ ሎጎአችንን ሰርተን ጨረስን። ዳውንሎድ እናደርገዋለን እዚህ ጋር። ከዛ ዳውንሎድ ካደረግን በኋላ ወስደን ሎጎአችንን እንሰራለን ማለት ነው። እዚህ ጋር መጣና አፕሎድ እለዋለሁ። አሁን እዚህ ጋር የሰራሁት ሰውና ታሪኩ የምትል ሎጎ አለች። በዚህ መልኩ ነው የሚያስቀምጥልኝ። ደን እለዋለሁ። እዚህ ጋር ሎጎዬን አስቀምጦልኛል። ፐብሊሽ ስለው ሙሉን ቻናሉን እዚህ ጋር ያስቀምጥልኛል። ቻናል ባነር ነው ደግሞ የምንሰራው። ቻናል ባነር ለመስራት አሁንም ተመልሰን እንመጣለን። ካንቫ ላይ እንገባለን። ካንቫ ላይ ከገባን በኋላ ሶሻል ሚዲያ የምትለዋን አማራጭ እንወስዳለን። ሶሻል ሚዲያ የምትለዋን አማራጭ ከወሰድን በኋላ ዩቲዩብ ነው የምንፈልገው። ዩቲዩብ
ቻናል ባነር የምትላለች ዩቲዩብ ባነር የምትሏን እንመርጣታለን። የዩቲዩብ ባነር የምትሏን ከመረጥን በኋላ እዚህ ጋር ዲዛይኖችን ያስቀምጥልናል። ዲዛይኖችን ስንወስድ እንዳልኳችሁ እዚች ጋር እነዚህ የክራውን ምልክት ያለባቸው ከሆኑ መጠቀማቸው ነው። አሁን ግን እንደ ድል ሆኖ ምንም ክራውን የሌለበትን ነው እያመጣልኝ ያለው። ትንሽ ታሪኮች ምናምን ስለሆነ እንደምንጠቀመው እዚህ ጋር እችኛዋን ባነር መጠቀም እንችላለን። አሁን ለምሳሌ እችኛዋን እንዲናደርገና ፔስት ስንለው በዛው ጽሁፍ ሰውና ታሪኩ የሚል እንትን ሰጥቶኛል። በዚህ መልኩ እችኛዋን እናስቀምጥና እችኛዋን ጽሁፍ እናጠፋታለን። ከዛ በኋላ በዚህ መልኩ ዩቲዩብ ባነራችንን መስራት እንችላለን። ሌሎችም ቴምፕሌቶች አሉ፣ እነሱንም መጠቀም እንችላለን። አሁን ለምሳሌ ይህንን ማድረግ እችላለሁ። ከፈለኩኝ ይህንን ማድረግ እችላለሁ። አድ ኒው ከሆነ ደግሞ እዚህ ጋርም ዜና መሰሩ ከሆነ ዜና ከፈለጋችሁ ደግሞ እንዲያረጋችሁ የራሳችሁን ሰውና ታሪኩ የሚል እያደርጋችሁ የምትፈልጉትን ቦታ ላይ እያስቀምጣችሁ መስራት ትችላላችሁ። ነገር ግን አሁን እኔ እችኛዋ ስለተመቸችኝ እችኛዋን ዳውንሎድ አደርጋታለሁ ማለት ነው። በዚህ መልኩ በቀላሉ ቻናል ባነር ሰራችሁ ማለት ነው። ከዛ በኋላ ዳውንሎድ አድርጎ ሲጨርስ ቀጥታ ሄጄ ፔስት አድርገዋለሁ ወይ ደግሞ ቻናል አፕሎዴ ላይ ቻናል ባነር ላይ ሄጄ አስቀምጠዋለሁ። እስቲ ድጋሜ በትክክል አሁን በዚህ መልኩ ነው ሰውና ታሪኩ የሚል ያስቀምጥልኛል። ከዛ ፕሪቪውንም ያሳኛል። ይኸውላችሁ እዚህ ጋር እንዴት ቆንጆ እንደሆነ ያያችሁት። አሁን ሴቭ ካደረግን በኋላ ቀጥታ ወደ ሴቲንግ ገብተን ነገሮችን እናስተካክላለን ማለት ነው። አሁን ቻናላችን በበቂ ሁኔታ ዲዛይናችን ሰርተናል፣ ዲስክሪፕሽን ጽፈናል፣ ስም አውጥተንለታል። ሴቲንግ ላይ ገብተን ደግሞ እያንዳንዱን ነገር እንከፋፍታለን ማለት ነው። ማለት ሞኔታይዝ ለመሆን ማድረግ የሚጠበቁብን ነገሮች አሉ፣ እነሱን እንከፋፍታለን። እንደምታዩት ቆንጆ አድርጎ ከፍቶልናል። ወደ ሴቲንግ ገብተን ደግሞ ይኸውላችሁ እዚህ ጋር በምንድን ነው እንዲከፈላችሁ የምትፈልጉት ወይ ደግሞ እንዲቆጥርላችሁ የምትፈልጉት ከረንሲያችሁን ዶላር ብለነዋል። ዶላር ደግሞ ያው ካልኩሌት ለማድረግም ምንዛሬውንም ለማለት እንዲመቸን ዶላር እዛው ላይ ብንተወው ቆንጆ ነው። ከዛ ወደ ቻናል እንገባና ቻናላችሁ የት ሀገር ነው የሚገኘው የሚለው ነው የምንመርጠው። አሁን ኢትዮጵያ ውስጥ ነው እየከፈትን ያለ ነው። ሌላው ሀገር ከሆናችሁ ምንም ችግር የለውም። ኢትዮጵያ ውስጥ ከሆናችሁ ግን ግዴታ ቻናል ወይ ደግሞ ዩቲዩብ ቻናል ሞኔታይዝ የሚፈቀድባቸው ከተሞች ላይ አገሮች ላይ ማድረግ ይኖርባቸዋል። ብዙ ጊዜ አሜሪካ ብናደርገው ለኛ ቆንጆ ነው። ስለዚህ ከዚህ በኋላ ዩቲዩብ ቻናላችን የሚፈልገውን 4000 ዋች አወር እና 1000 ሰብስክራይበር ሲሞላ መከፈል እንችላለን ማለት ነው። እቺን ሴቲንግ ብቻ በማስተካከላችን። ቻናል ኪቦርድ እንደነገርኳችሁ ቅድም ከዲስክሪፕሽን እና ከታጋ ተመሳሳይ ነው። ከዩቲዩብ አልጎሪዝም ወይ ደግሞ ከዩቲዩብ ካምፓኒ ጋር ኮሚኒኬት የምናደርግበት ወይ ነው እንጂ ከተመልካቻችን ጋር አይደለም። ተመልካቾቻችን እነ ሴፉን እነ ኢቤስን እነ ዶንኪቲዩብን ሊያዩ ይችላሉ። ነገር ግን እኛ ታሪክ ነው የምንሰራው። ስለዚህ እኛ የምንሰራው ታሪክ ነው ብለን ስንጽፍ እዚህ ጋር ዩቲዩብ ወዴትኛው ኦዲየንስ መውሰድ እንዳለበት ያውቃል ማለት ነው። በትክክል ኢምፕሬሽኑን ከፍ ያደርግልናል ማለት ነው። ስለዚህ እዚህ ጋር የምንጽፈው ታጋችንን ነው ወይ ደግሞ ታጋችን ደግሞ ያመጣ ነው ወዴት ነው? እዚህ ጋር ቻት ጂፒቲ ላይ እንገባና ኪቦርድ አለ። ይችኛው ምንድናት? ቻናል ኪቦርዳችን ናት። ኮፒ እናደርግና መተን ቻናል ኪቦርዳችን ላይ ፔስት እናደርጋለን። ፔስት ስናደርገው ግን ረጅም ጽሁፍ ከሆነ ድጋሚ እንዲጽፍልን እንዴት ማስተካከል እንዳለብን ነግራችኋለሁ። ኦኬ አሁን ራሱ አስተካክሎ ነው የጻፈው። አሁን እንዲህ በየተናጠሉ እያንዳንዱ ከጻፍልን ልክ ነው። ሁሉንም ግን በአንድ ላይ የሚዘረዝርልን ከሆነ ግን ተሳስቷል ማለት ነው። በኮድ ድጋሚ ጻፍልን ብለን እናስተካክለው ነበር። አሁን ግን ትክክል ስለሆነ በዛው እንተዋለን። አሁን አድቫንስድ ሴቲንግ ላይ እንገባለን። እችኛዋን ሴቲንግ ልብ ብላችሁ ይልኝ። ቻናላችሁ በምን ዙሪያ ላይ የሚያተኩረው ህፃናትን ወይ ደግሞ ለህፃናት የሚመች ቪዲዮ ነው የሚል ጥያቄ አለ። ኖ እንለዋለን። ሁል ጊዜ ኖ ነው ማለት ያለብን። አለስ የህፃናት መዝሙር አኒሜሽን ቪዲዮዎች ወይ ደግሞ የህፃናት ተረቶች ማንሰራ ከሆነ ኖ ነው ማለት ያለብን። ምክንያቱም ምንድነው ለህፃናት ከሆነ የስ ብለን ለህፃናት ከሆነ የምናደርገው አሁን የስ ብንለው እዚህ ጋር ይኸውላችሁ የሚገድብን ነገር እዚህ ጋር አድ ወን ኖት ቢ ፐርሰናላይዝድ ወይ ደግሞ ፐርሰናላይዝ የሆኑ አዶችን መጠቀም አትችሉም እዚህ ጋር ወይ ደግሞ ቪወር ካን ቢ ኮሜንት ማድረግ አይችሉም ይለናል። ለምሳሌ ኖቲፊኬሽን ኮሜንቶች እና ስቶሪ ዊል ቢ
ዲሰብልድ ይነናል። ኮሜንቶች፣ ኖቲፊኬሽኖች፣ ሁሉ ነገሮች እንትን ነው። ምክንያቱም ኖቲፊኬሽን ካረገ ህፃኑ ወይ ደግሞ ልጁ በሚፈልገው ሰዓት እንዳያይ ማለት ነው። ቤተሰብ በፈቀደለት ሰዓት ብቻ እንዳያይ፣ ኖቲፊኬሽን አይፈቀድም። ኮሜንት ማድረግ አይችልም ልጁ። ስቶሪ ዊል ቢ ዲሰብል ወይ ደግሞ ስቶሪ ስናደርግ ስቶሪዎቻችን ወደ ቻናል ተከታዮቻችን አይሄዱም ማለት ነው። እነዚህ ነገሮች ስለሚገድቡን ኖ እንለዋለን። ኖ ካደረግ ነው ሁሉ ነገር ይፈቀዳል ማለት ነው እና ደግሞ ህፃናቶች ጋር ማየት ነው። ስለዚህ እችኛዋን በደንብ ማየት ይኖርባቸዋል። ቪዲዮ እየረዘመ እንደሆነ ይገባኛል። እችኛዋን የመጨረሻ እንትናርግና የቀሩትን ቻናል ዲፎልት ዲስክሪፕሽን፣ ፐርሚሽኖች ምናምን በሚቀጥለው እናያለን ማለት ነው። አሁን ፊውቸር ኤንድ ኢሌጋቢሊቲ የሚለው ላይ እንገባና እዚህኛዋ ቻናል ላይ ስንሄድ ማለት ነው በሚቀጥለው ቪዲዮ ከዚህ በኋላ ያለውንና እንዴት ኮንቴንት እንደምንሰራ በደንብ እናያለን ማለት ነው። አሁን ስታንዳርዱን አሟልተናል። አፕሎድ ቪዲዮ ማድረግ እንችላለን። ክሬት ፕሌሊስት ማድረግ እንችላለን። ኮላቦሬት ማድረግ እንችላለን። ቪዲዮ እና እንትኖች ፕሌሊስት ላይ ማድረግ እንችላለን። ኢኔብል ሆኗል፣ አረንጓዴ ሆኗል። አሁን የማድረግ ማንችለውና መክፈት የሚኖርብን ደግሞ ምንድነው ኢንተርሚዲየት ፊውቸር የሚባለው ቪዲዮ ኦቨር 15 ሚኒት ወይ ደግሞ ከ15 ደቂቃ በላይ ቪዲዮችን እንድናደርግና ከስተም ተምኔሎችን እንድንጠቀም ላይቭ ስትሪም እንድናደርግ እንዲፈቀድልን ምን ማድረግ አለብን? ስልክ ቁጥራችንን ቬሪፋይ ማድረግ ይኖርብናል ማለት ነው። ስልክ ቁጥራችን ቬሪፋይ ለማድረግ ምንም ማድረግ አይጠበቅብንም። ቬሪፋይ ማድረግ የምንፈልገውን እሷን እንጫንና ወደዚህኛው ዌብሳይት ይከተናል። ከዛ ቅድም ዩናይትድ ስቴትስ ነው ወይ ደግሞ አሜሪካ ነው የምንኖረው እንዲፈቀድልን ብለን ነበር አይደል? አሁን ግን ስልክ ቁጥራችንን ቬሪፋይ ለማድረግ ግዴታ ዩናይትድ ስቴትስ ወይ ደግሞ የመረጥነው ሀገር ቁጥር መኖር አይጠበቅበትም። ወደ ኢትዮጵያ መለሰ ነው እዛ ሴቲንግ ላይ ያስተካከል ነው እንትን አይልም። ለምሳሌ እዚህ ጋር አሜሪካ ብለን ነበር አለ እሷ አትቀየርብንም። አሁን ስልክ ቁጥራችን ቬሪፋይ ለማድረግ ስለሆነ ቬሪፋይ ማድረግ የምትፈልጉትን ቁጥር ብቻ ስጡኝ ነው የሚላችሁ። እኛ ደግሞ ኢትዮጵያ ነው ያለነው። የኢትዮጵያ ስልክ ቁጥር ቬሪፋይ ማድረግ እንችላለን። ይሄኛው ምንም አይነት እንትን አይልብንም፣ ቻናላችን ላይ ጉዳት አያመጣም። ኢትዮጵያ ከዛ በኋላ ስልክ ቁጥራችንን 09 ብለን እንጽፋለን። እችኛዋ ምሳሌ ናት። እሺ 09 ምናምን ብለን እንጽፋለን። ለምሳሌ 09 እንደዚህ ዝም ብዬ የሆነ ቁጥር ጻፍኩኝ። ከዛ ኔክስት ለውና ብር የሚለው ቴክስት ሚ ቱ ቬሪፊኬሽን ኮድ ወይ ደግሞ ቴክስት ሚ ዛ ቬሪፊኬሽን ኮድ ይላል። እዚህ ጋር ደግሞ ኮል ሚ ወይ ደግሞ ደውሉልኝና በድምፅ ንገሩኝ ኮዱን የሚል ነው። ቴክስት ቢሆን ጥሩ ነው። ቴክስት ወዲያው ይገባልናል። ከዛ የሆነ ወደ ሁለተኛው ስቴፕ ደግሞ ያቺን ኮድ የምታስገቡበትን ባዶ ቦታ ልክ እንደዚህ ባዶ ቦታ ያስቀምጥላችኋል። ሰብሚት ስትሉት አረንጓዴ ያደርግላችኋል ማለት ነው። ቻናል ስልክ ቁጥራችሁ ብዙ ዩቲዩብ ቻናሎችን ቬሪፋይ ካደረገ ምናልባት አዲስ ስልክ ቁጥር ወይ ደግሞ የጎረቤታችን ሊሆን ይችላል፣ የማንኛውም ሰው ስልክ ቁጥር ቬሪፋይ ማድረግ እንችላለን። ምንም ችግር የለውም። በሌላ ጊዜ ያንን ስልክ ቁጥር ስለማንጠየቅ ማለት ነው። በመንገደኛም ሰው ስልክ ቁጥር ቬሪፋይ ልናደርግ እንችላለን። ይሄ ምንም ያሳስብ ነገር አይደለም። ስለዚህ በዚህ መልኩ ቬሪፋይ ስናደርግ እችኛዋ አረንጓዴቱንና ከስተም ተምኔል ማድረግ እንችላለን። የራሳችንን ተምኔል መፍጠር እንችላለን። ላይቭ ስትሪም ማድረግ እንችላለን። ቪዲዮ ደግሞ ከ15 ደቂቃ በላይ አፕሎድ ማድረግ እንችላለን። አሁን እኔ በዚህ ቻናል ስልክ ቁጥሬን ቬሪፋይ ስላደረኩኝ እስካሁን እስከ 27 እስከ 26 ደቂቃ ሊሆን ይችላል። ይህ ቪዲዮ ይረዝምባቸዋል። አሁን አፕሎድ ማድረግ አልችልም ነበር ይሄንን ቪዲዮ ማለት ነው። ስለዚህ በዚህ መልኩ ከጨረስን በኋላ ሴቭ እናደርገዋለን ማለት ነው። ሴቭ ስናደርገው በዚህ መልኩ ሴቭ ያደርግልናል። አሁን ደግሞ ተመልሰን ቻናል ዲፎልታችንን ታይትላችንን ምናምን እዚህ ጋር እናስተካክላለን። አሁን ይሄንን ከቻናል ዲፎልት ሴቲንግ በኋላ ያለውን ሴቲንጎች በሚቀጥለው ቪዲዮ አሳያችኋለሁ። እነዚህ ቻናላችሁን፣ ካታጎሪያችሁን፣ የቪዲዮ ላንጉዌጃችሁ ምናምን የምታስተካክሉበትን መንገድ በደንብ አሳያችኋለሁ። ይህንን ቻናል በጣም ብዙ ሰው ጋር እንዲደርስ ሞራል እንዲሆነኝ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ኮሜንትም ያላችሁን ጥያቄም ኮሜንት ላይ አስፍሩልኝ። በፕሌሊስት በስቴፕ አድርጌ እኔ የተከተልኩትን መንገድ በሙሉ አሳያችኋለሁ። ቻናላችሁን በአንድ ወርና በሁለት ወር ውስጥ ቶሎ ማሳደግ የምትችሉበት መንገድ ነው። እርግጠኛ ነኝ ታሳድጉታላችሁ። አብረን ኮንቴንት እየፈጠረን እንሄዳለን ማለት ነው። በሚቀጥለው እነዚህን ሴቲንግ እናስተካክላለን። በሚቀጥለው ደግሞ ኮንቴንት እንዴት በኤአይ ያለምንም ድካም እንዴት እንደምንሰራ ደግሞ በደንብ አሳያችኋለሁ ማለት ነው። ቻናላን ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ቸር ቆዩልኝ።